ለምንድን ነው የምንብላላው ግን? ሁሌ መባላት፣ አንዱን ለማጥፋት መነሳት ለምንድን ነው ምክንያቱ? አሁን እያያችሁ ነው ሶሻል ሚዲያ ላይ እየተጠቀለቀ ያለውን መረጃ ማለት ነው። አሁን ሶስተኛ ዓለም ጦርነት ይነሳል ተብሎ እየተፈራ እንደሆነ ታውቃላችሁ አይደል? ከዛ አንፃር ምን ትላላችሁ እናንተ? እኔ እንደ ግለሰብ የሰው ልጅ በጣም ሰው ጠልቶታል። መፈቃቀር፣ ፍቅር፣ ሰላም፣ መተሳሰብ፣ አብሮ መኖር እንዲሁም የህግ የበላይነት፣ ሰብአዊ መብት ብቻ ምን አለፋችሁ በዚህ ምድር ላይ አይደረግ ተብሎ የተቀመጠ የተደነገገ ወይም የተደነገገ ነገር በሙሉ እየተደረገ። እሺ ሰብአዊ መብት ለምሳሌ የሰው ልጅ በህይወት የመኖር መብት፣ ተንቀሳቅሶ የመስራት መብት፣ ከቦታ ቦታ የመዘዋወር በቃ የትኛው ሞት ይበር ነው። እንደ ሀገር እንኳን ስናየው በህይወት የመኖር መብት የሚለውን አንዷን ገጽ ማለት በህይወት እንድንኖር የሆነ ሰው ፍቃድ አያስፈልግም አይደል? እኛ ግን እንዳንኖር ተፈረደብን። በዛ ጥይት ሰላም የሚባል ነገር አጣ። እኛ ጋር እኮ ምንም አልደረሰም አንልም። እናትና አባቶቻችንን እያጣን ነው። ዘመዶቻችንን፣ ጓደኞቻችንን የትኛውም እያጣን ነው። እኛ በህይወት እስካሁን አለ የነገር አናውቅም። ግን እንደ ሀገር ስናየው አንድ ነገር በጣም አሳስቦኛል። አሁን ላይ ደግሞ ከሀገርም ውጭ እንደ ዓለም ስናየው ደግሞ ኤክስፔክት እየተደረገ ያለው ሶስተኛው ዓለም ጦርነት ሊነሳ ይችላል ተብሎ እየታሰበ ነው፣ እየተገመተ ነው። ቆይ ምን እየሆነ ነው? ሁላችን አልቀን የሆነ ሰው ለምሳሌ ኑሩበት ተብሎ ቢሰጣቸው እኮ አይኖርበት። ለምሳሌ ይሄ ቦታ ማለት ዓለም እስራኤል ትኖርበት ወይም ዓለሙ አሜሪካ ትኖርበት፣ ዓለም ዩክሬን ትኖርበት፣ ራሽያ ትኖርበት፣ ኢትዮጵያ ትኖርበት፣ ከኢትዮጵያም ውስጥ የከሌ ብሔር ይኖርበት ተብሎ ቢባል በእርግጠኝነት ዓለም ጠፍቶ ማለት ነው እነዛ ሰዎች ይሄ አካል ይኖርበት የተባለው አካል ቢኖር ይባላል። አይስማሙ። ለምንድን ነው? ሰው አይደለን እንዴ? በሰውነታችን መኖር አንችልም? ለምን የሰውን አሻግር እናያለን? የኛው እኮ ሞልቶ ተርፏል። አልችለው እስከምንል አልሰራ ብለን እንጂ ሞልቶ ተርፏል አለ ዘጭ። ግን እያየን ያለነው አሻግረን ነው። እንጃ እንደኔ ሰዎች ያውቃል። እንደ ሀገር፣ እንደ ግለሰብ፣ እንደ ማህበረሰብ አስባችሁ ታውቃላችሁ? ወዴት እየሄድን እንደሆነ፣ ምን እየተደረገ እንደሆነ፣ ነገስ ምን እንደሚጠብቀን ብቻ ለዚህ መልስ ከላይ ነው። እኛማ የምድሮች አንችልም ይታወቃል። ሀያላኖች እንኳን በለው ነው የሚያውቁት። አቁሙ፣ ይሄ ተው፣ ይሄ ጥሩ አይደለም አይሉ። ምክንያቱም የራሳቸውን ጥቅም ያገኛሉ በዛ ውስጥ። የክሌና የክሌ ተጋጨ ረዳው ይላል፣ አንዱ ወገን ይቆማል፣ አንዱ ደግሞ ለአንደኛው ወገን ይቆማል። ከዛ
እነሱ ይባላሉ፣ እሱ መሳሪያ ይሸጣል። ጉድ እኮ ነው የሚያስብለው። እኔ እንዲህ እዚች ቤት ሆኜ የምሰራው ቪዲዮ ለዓለም ይደርሳል ብዬ አይደለም፣ ግን እኔ ያለኝን ሀሳብ ተናግሬ ልሙት ልናገረው እስኪ ብሶቴን፣ አመለካከቴን ማለት ማስተላለፍ ያለብኝን ነገር የግዴታ ማስተላለፍ አለብኝ። ማንም ሰው ከመሬት ተነስቶ ማለት ማንም ሰው ዝም ብሎ ቁጭ አሁን እኔ እንደ ሀገር የሆነን ሀገርን የመጠበቅ ግዴታ አለብኝ። ስለዚህ ሀገርን የምጠብቀው ደግሞ በመሳሪያ ብቻ አይደለም። ሀገር የምትጠበቀው በፖለቲካም፣ በኢኮኖሚካል፣ በየትኛውም ሁኔታ ስለሆነ እስከ መቼስ ነው ይሄ ነገር የሚቀጥለው? ማለት ይሄ መባላቱ በዛ በለው በዚህ በለው በዚህ በለው ማለቱ እስከ መቼ ነው የሚቀጥለው? መቼ ነው የሚቆመው? ሁላችንም አሻራችንን እናሳርፍ። የቻላችሁ በሙሉ ቪዲዮ ስሩ። እኛ አማርኛ ስለምንናገር ተሰሚነት አይኖረንም፣ ግን እንግሊዘኛ በትክክል የምትችሉ ሰዎች እኔ አሁን እንግሊዘኛ ልናገር ብል ከመሃል ቆርጦ ማለት ሙሉ መናገር ስለማልችል ምክንያቱም በትምህርት ሙሉ መቻል ስላልቻልኩ የግዴታ የዛ ቋንቋ ኤክስፒሪየንስ ያላችሁ ሰዎች ግን በእንግሊዘኛ የቻላችሁ ቪዲዮ ስሩ። ዓለም አትውደም። ይህን ዓለም ይህን አሁን ያለችበትን ቅርጽ የያዘችው ይቺ ምድር ኮንስትራክሽኑም ሁሉም ነገር እንደዚህ የተሰልጠው ስንት ተለፍቶበት ነው፣ ስንት ዘመን ተለፍቶበት ነው። ስለዚህ አንድ ነገር ስትጠፋ ከዛ ዘመን ላይ አንድ ነገር መቀነስ ማለት ነው፣ አንድ ዘመን መቀነስ ማለት ነው። ስለዚህ አስቡ፣ ስሩ። የቻላችሁ አሻራችሁን አሳርፉ። የደረሳችሁ በሙሉ ላልደረሳችሁ ሸር አድርጉ፣ ይስሩ። እንረዳዳ። ጦርነቱን ማስቆም እንኳን ባንችል እንደዚህ ብዬ ነበር ብለን ለራሳችን ከጸጸት እንድናለን ማለት ነው። ስንቶቻችሁ ናችሁ ፈርታችሁ ይህንን ነገር ባልናገር ብላችሁ ተወችሁት? በሀገር ጉዳይ በየትኛውም ሁኔታ። ስለዚህ ይሄ ዓለም ጉዳይ ነው፣ የመኖርና ያለመኖር ህይወትን የማጣት የለማጣት። ልጆቻችን ማለት ዛሬ ሆናችሁ ላይመስላችሁ ይችላል፣ ግን ሚሳኤል ሲተኮስ የተለያየ ነገር ሲሆን እናንተ ደህና ብትሆኑ እንኳን ልጆቻችሁ ምን ለሚሆኑ እንደሚችሉ ገምቱት። ስለዚህ የነገ ተስፋ ያላችሁ ሰዎች የቻላችሁትን አድርጉ። ለተጽዕኖ ፈጣሪ ዩቲዩበር፣ ቲክቶከር፣ ሶሻል ሚዲያ በሙሉ አጋሩ፣ ቪዲዮ ስሩ። ለማንኛውም ይህን ቪዲዮ ሼር በማድረግ ተባበሩ። ኮፒ ሊንክም አድርጉ፣ ሰብስክራይብም አድርጉ፣ ላይክ አድርጉ። አለምየው እኔ ምንም ነገር አልጨመርኩበትም፣ አልቀነስኩም። ግን ቪዲዮ እዚህ ጋር እያልኩ መስራት እችላለሁ። ለምን የእስራኤል ህዝብ እዚህ ጋር ተደበደበ፣ እዚህ ጋር የኢራን፣ እዚህ ጋር የምናምን፣ እዚህ ጋር የራሽያን ብዬ መስራት እችላለሁ። ግን ይሄ አይደለም የኔ ዓላማ። እንዴት እናቆመው የሚለውን ነው መስራት የምፈልገው። እናቆመው እንኳን ብቻ ባንችል ይሄ ነገር ጥሩ ነው አይደለም የሚለውን ብቻ ነው ላስቀምጥ የፈለኩት። እወዳችኋለሁ። ላልደረሱ አድርሱልኝ። ለትላልቅ ሶሻል ሚዲያዎች አጋሩልኝ። የኔ ቪዲዮ ቪው ስለማይኖሩ እናንተ የቻላችሁ ለትላልቅ ሶሻል ሚዲያ ተጽዕኖ ፈጣሪዎች ሸር አድርጋችሁ አድርሱልኝ። እወዳችኋለሁ።